ሰላም ሰላም፣ እንዴት አላችሁ? እንዴት ዋላችሁ? ደህና ናችሁ ወይ? ዛሬ እንግዲህ ፀጉሬን ስለተስተካከልኩ እንዳደነገጡ ሌላ ሰው እንዳልመስላችሁ። ዛሬ ደግሞ ላሳያችሁ የፈለኩት ምንድነው 2016 ዓመተ ምህረት ነሐሴ ወር ላይ ይመስለኛል የጀርመን ድምፅ ራዲዮ ወይም ደግሞ ዶይቼ ቬለ የወጣቶች ዝግጅት ክፍል ላይ የሰጠሁት ኢንተርቪው ነበር። እሱን ላሰማችሁ ነው። እንግዲህ ዛሬ እንግዲህ ራሴን በራሴ ነው እየቀረጽኩ ያለሁት። እስከ ዛሬ ሰው ነበር የሚቀርጸኝ የነበረው። ለጊዜው እንግዲህ የካሜራማን እጥረት ገጥሞኛል። በዚህ መሰረት ዶይቼ ቬለ የወጣቶች ዝግጅት ክፍል ማለት ነው ያቀረብኩትን ወይም ደግሞ የሰጠሁትን ኢንተርቪው እስኪ ዛሬ የድረገጹ ላይ ገብቼ ነው ማሰማችሁ። የሬዲዮ ጣቢያው ድረገጽ ላፕቶፕ ላይ ነው ማሳያችሁ። እዚህ ጋር ለላፕቶፑ እሱን ኢንተርቪው ሰምተን ተመልሰን እንገናኛለን። ኦር ደግሞ ምናልባት የሚረዝም ከሆነ በጣም በዛው እንሰነባበታለን። የወጣቶች ዓለም የዛሬው የወጣቶች ዓለም ዝግጅት እንግዳችን መለስ ታየ አሳዛኝ ልብ ወለድ የሚመስል ታሪኩን ያካፍለን ከዕለታት አንድ ቀን እንዲህ ሆነ ሲል ነበር። ጤና ይስጥልኝ የወጣቶች ዓለም ዝግጅት ተከታታዮች፣ ጊዜው የካቲት 2010 ዓ.ም ነበር። በዚህ ወቅት በደብረ ማርቆስ ዩኒቨርሲቲ የሶስተኛ ዓመት የኮንስትራክሽን ቴክኖሎጂ ምህንድስና ተማሪ። በነገራችን ላይ ይቺ ጋዜጠኛ ልደት ትባላለች። እንግዲህ የጀርመን ድምፅ ራዲዮ ወይም ዶይቼ ቬለ የምትከታተለው ታውቋት ይሆናል በድምጿ። የወጣቶች ዝግጅት ክፍል እዛ ዝግጅት ክፍል ላይ ነው የምትሰራው። በተለያዩ ፕሮግራሞችም ልትሰሟት ትችላላችሁ። እንግዲህ ኢንተርቪውን የሰጠሁት በስልክ ነው። ከዛ አስቀድሜ ግን እንዴት ነው ከእሷ ጋር ኮሚኒኬሽን የተፈጠረው የሚለውን እስኪ አስቀድሜ ልንገራችሁ። መጀመሪያ ላይ እኔ ያው ሚዲያ በደንብ እከታተላለሁ፣ ብዙ ሚዲያዎችን እከታተላለሁ። ከነዛ ውስጥ አንዱ የጀርመን ድምፅ ራዲዮ ዶይቼ ቬለ የቴሌግራም ቻናሉ አለኝ እና ደግሞ ቻናሉ ላይ ሁሌም የአድማጮች አስተያየት መሰብሰቢያ ቦት አለ፣ የቴሌግራም ቦት ማለት ነው። እና እዛ ጋር የኔን ታሪክ ነበረ ከዓመታት በፊት አይነ ስውር በሆንኩ በዓመቱ አንደኛ ዓመት አይነ ስውርነት ጊዜን ስዘክር ያኔ ዘለግ ያለ ጽሁፍ ጽፌ ዩቲዩብ ላይ ማነው ፌስቡክ ላይ ለጥፌ ነበረ እና ያንን ጽሁፍ ነው የላኩላቸው ቦቱ ላይ አስተያየት መስጫ የቴሌግራም ቦታቸው ላይ። እሱን አይተው ነው የደወሉልኝ። ኦልሞስት እኔ ረጅም ጊዜ ሆኖኛል ከላኩላቸው፣ ግን እነሱ ያው እንግዲህ ወረፋም ሆኖባቸው ሊሆን ይችላል ኦር ደግሞ ሳያዩት ቀርቶ ከብዙ ወራት በኋላ ደውለው እኔም ረስቸው ነበር መላኬን ራሱ። ከዚያ አናገሩኝ። መጀመሪያ በሜሴንጀር ነበረ ያናገሩኝ። በሱም ሊያገኙ ስላልቻሉ እኔ ያው ቶሎ ቶሎ ሜሴንጀር ላይ አልገባም ነበር በዛ ወቅት። በቴሌግራም አናገረችኝ፣ መለስኩላት። ከዛ ስልክ ተቀያየረና በስልክ አወራን። ቀጠሮ ተያያዘ ማለት ነው። ኢንተርቪው የምሰጥበት ቀን ተመቻቸና ከዛ በኋላ ስልክ ተደውሎልኝ ነው፣ በስልክ ነው ቃለ መጠይቁን የሰጠሁት። እነሱ ደግሞ ኤዲት አድርገው ለእነሱ ፕሮግራም በሚያመች መልኩ ነው ሬዲዮ ላይ የተለቀቀው። የሚገርማችሁ በወቅቱ በተለቀቀ ጊዜ እንዳልኳችሁ ቴሌግራም ነው የምከታተል እንጂ ቀጥታ በሬዲዮ ኦር ደግሞ በሳተላይት የእነሱን የሬዲዮ ፕሮግራም አልከታተልም ነበር። ግን ሰዎች እየደወሉ በተለይ ሳተላይት ላይ የሚያዩ ሰዎች ኢንተርቪው እኮ ሰጥተህ አየን ሰማንህ ምናምን እያሉኝ ያው ከዛ በኋላ እንዴ ተለቀቀ እንዴ ምናምን ብዬ ቴሌግራም ላይ ገብቼ ማየት የቻልኩት ማለት ነው። እና እስኪ እንቀጥል። ይቅርታ። የነበረው ወጣት አንደኛው ወሰነ ትምህርት ተጠናቆ ተማሪዎች ለእረፍት የሚወጡበት ጊዜን በመጠቀም ለአንድ ሳምንት ቤተሰቦችን ለመጠየቅ ወደ ቡሬ ዳሞት ጎጃም የተጓዘው። ቤቱ ሲደርስ ከመሸ ነበር። እዛም ሁለት ነገሮች ገጠሙት። በአንድ በኩል ታላቅ እህቱ የሴት ልጅ እናት ሆና ጠበቀችው። በሌላ በኩል ደግሞ ሌላኛው እህቱ በጠና ታማ ለሞት እየተጠበቀች ነበር። እህቱም የዛኑ ሌሊት አረፈች። ለእረፍት የሄድኩት ልጅ ሀዘን ተደግሶ ጠበቀኝ ይላል መለስ ታየ። እሺ ይቅርታ። እዚህ ጋር እንግዲህ እንደሰማችሁት እንግዲህ በቀደሙት 2-3 ቪዲዮዎች ላይ
አይነ ስውር የሆንኩበትን ገጠመኝና ምክንያት ላጫወታችሁ ሞክሬያለሁ። እና እዚህ ጋር አሁን ጋዜጠኛዋ እንደምትለው የላኩላትን ጽሁፍ ነው እንግዲህ እሷ ለትረካ በሚያመች መልኩ እያቀረበች ያለችው። እና በወቅቱ ማለት ነው እኔ ከዩኒቨርሲቲ ለእረፍት ወደ ቤተሰብ በሄድኩበት እለት እንግዲህ እዚህ ጋር እንደሰማችሁት አንደኛዋ ታላቅ እህቴ ልጅ ወልዳ ኦልሞስት አንድ ሳምንት ከዛ በላይ ሆኗት አራስ ነበረች። እና ማስተዋል ታዬ ትባላለች። ሌላኛዋ ደግሞ የእሷም የኛም ታላቃችን ደግሞ የምስራች ታዬ ትባላለች። እና በወቅቱ እኔ እረፍት ሄጄ ቤት በደረስኩበት ቀን ምሽት ነበረ፣ ሌሊት ነበር ያረፈችው ታላቅ እህታችን። እና ይሄን ነበር ሁለት የተለያዩ ነገሮች ገጠሙት ያለችው ማለት ነው ጋዜጠኛዋ። አንደኛዋ እህቴ ነፍሰ ጡር ማነው አራስ ሆና ጠበቀችኝ። አንደኛዋ እህቴ ደግሞ ኦልሞስት እንግዲህ ለሞት የተጠበቀች በጠና ታማ ነበር የደረስኩት። ያንን ሌሊት እንግዲህ አረፈች ማለት ነው። እስኪ እንቀጥል ከታሪኩ ጋር። ሀዘኑ ግን እዚህ አላበቃም። ያችን ሳምንት እኔም ሀዘን ላይ ቆየሁና ወደ ግቢ ሄጄ ሬጅስተር ለማድረግ ለሰከንድ ሴሚስተር ማለት ነው በምዘጋጅበት ጊዜ ቆይተህ ሂድ ምናምን የሚል ነገር ጠለቆን ወንድሜ እንደዚህ ሲነግረኝ ኦኬ ምናምን ብዬ ቀራሁኝ። ግን ያን ቀን ነው የካቲት 16 ነው ዓርብ ዕለት የዋለው። ቤታችን መኖሪያ ቤታችን ከዚህ ከአዲስ አበባ ባህር ዳር አርፎ የሚሄደው ዋናው መንገድ አለ እና ከሱ ፊት ለፊት ነው መኖሪያ ቤታችን እና ብዙ ጊዜ አካባቢ መኪና አደጋ ይደርሳል እና ያን ቀንም የሆነው ያ ነው። በቃ ከዚህ በፊት 2 ጊዜ የጎረቤቶቹን ጨምሮ በዚህ ጎዳና ላይ በተደጋጋሚ የመኪና አደጋ ሲደርስ መለስ ተመልክቷል። የአሁኑን ለየት የሚያደርገው የደረሰው አደጋ በእሱና በቤተሰቡ ላይ መሆኑ ነው። እሺ ይቅርታ እዚህ ጋር አሁንም አስቆምኩኝ። ምንድነው የምንሰማቸውን ነገሮች እያጠራሁላችሁ እንዲሄድ ብዬ ነው። ምንድነው እዚህ ጋር እንደሰማችሁ አደጋው በእኛ ቤት ላይ ከመድረሱ በፊት ምንድነው ከዛ ቀደም ሰፈራችን ላይ የሚገኙ 2 መኖሪያ ቤቶች ላይ እንደዚህ አደጋ ደርሶ ነበር። ከዛ ውጭ ግን በተደጋጋሚ የመኪና አደጋ የሚደርስበት አካባቢ ነበር። ያ አካባቢ ከቡሬ ማለት ሰፈሩ የት መሰላችሁ? ቡሬ እንግዲህ ምዕራብ ጎጃም በኛ ወረዳ የሚገኘው እርግጥ ከተማ አስተዳደር ነው፣ ቡሬ ከተማ አስተዳደር። እና የኛ ሰፈር ደግሞ የሚገኘው በባህር ዳር መውጫ አቅጣጫ ነው። አካባቢው ትንሽ መልክዓ ምድሩ ዳገታማ እና ያው ቁልቁለታማ ቦታ ነው። እና መኪኖች ከዛ አቅጣጫ ሲመጡ ወደኛ ቁልቁለት ነው። አንዳንዴ ምንድነው በተለይ ከባድ ጭነት የጫኑ የደረቅ ጭነት መኪኖች በከፍተኛ ፍጥነት በሚመጡበት ጊዜ ሹፌሮች ከቁጥጥራቸው ውጭ ይሆንባቸዋል መኪናቸው እና ያኔ ነው አደጋው የሚፈጠረው። እና በእኛ ቤት ላይ አደጋው ከመድረሱ በፊት ምንድነው ሌሎች ጎረቤቶቻችን ላይም አደጋ ደርሶ ነበር ማለት ነው። እና ከዛ ውጭ ግን ብዙ አይነት አደጋዎች ብዙ አይነት መኪኖች እዛ አካባቢ ተገልብጠው ያውቃሉ ማለት ነው። እስኪ እንቀጥል። አሁን ልክ ሌሊት ነው መንገድ ስቶ መኪና መጣና ቀጥታ መኖሪያ ቤታችን ላይ ነው ጥሶ የገባው ማለት ነው። እኔ ተኝቻለሁ፣ እናቴ ያለች፣ የወንድማችን ልጅ እና ደግሞ ገና 14-15 ቀን አራስ የሆነች እህታችንም ነበረች እና በእንደዚህ ሁኔታ ውስጥ ያለ ነበር አደጋ የደረሰው ማለት ነው። ይህ አደጋም ያንተን ህይወት ሙሉ በሙሉ የቀየረው ነው ማለት ይቻላል። እና ከዛ በኋላ ህይወት እንዴት ቀጠለ? ምንድን ነው በትክክል የደረሰበት? ለዓይነ ስውርነት የሚዳርግ አደጋ ነው እኔ ጋ የደረሰው። በእርግጥ በአደጋው የሰው ህይወትም ጠፍቷል። በአጠቃላይ የ6 ሰው ህይወት ያለፈበት አደጋ ነው። ሹፌሩ ጋር እናቱና እህቱ አብረው ነበሩ። እነሱም ኦልሬዲ ህይወታቸው አልፏል። እኛ ጋር እናታችን እናጥተናል፣ የወንድማችን ልጅ አጥተናል እና ጨቅላዋ ህፃንም ህይወቱ አልፏል። የተረፍነው እኔና አራሷ እህታችን ብቻ ነበርን ማለት ነው። እኔ ያው እንግዲህ የዓይነ ስውርነትን ህይወት ጀመርኩ። ይህንም የህይወት ምዕራፍ ተቀየረ ማለት ነው። ከዛ በኋላ እንግዲህ መለስ ይህንን ሁሉ ያወቀው ለቀናት ኮማ ውስጥ ቆይቶ ከነቃ በኋላ ነው። አይኑን በተመለከተ ማንንም መጠየቅ አላስፈለገውም። በቃ ማየት ተስኖታል። ይህንን መቀበል ያቃተውና በሕክምና ሲረዳ ቆይቶ ምንም አይነት ለውጥ እንደማያገኝ የተነገረው ወጣት ጉዳት ከደረሰባት እህቱ በቀር እናቱን ጨምሮ በወቅቱ እቤት ውስጥ የነበሩት ቤተሰቦቹ ስለመሞታቸው የተነገረው ከሆስፒታል ወደ ቡሬ ዳሞት ከተመለሰ በኋላ ነው።
እሺ እንግዲህ እስከዚህ ድረስ አድምጠናል ይመስለኛል ረጅም ስለሆነ በሌላ ምናልባት ነገ እቀጥልላችኋለሁ ትንሽ እንዳያሰለች ማለት ነው። እንግዲህ እንዳልኳችሁ ገና እኔ ዩቲዩብ መጀመሪያዬ ነው። አሁን ራሴ ነኝ እየቀረጽኩ ያለሁት። እንግዲህ በትክክል ሰልፊ ራሱን ልቅረጽ አልቅረጽ አላውቅም። ግን ከመልእክቱ ከድምፁ ታሪኩን ትረዳላችሁ ብዬ ተስፋ አደርጋለሁ። ለማንኛውም ግን ወደፊት ጥሩ ካሜራማን ጥሩ ኤዲተር ሳገኝ ቆንጆ ይዘት ያላቸውን ቪዲዮዎች የድምጽ ጥራታቸውን የጠበቁ ቪዲዮዎች ወደ እናንተ እንደማድረስ በጣም እርግጠኛ ነኝ። ለጊዜው ግን በእንደዚህ አይነት ሁኔታ ነው የምቀጥለው። እና የዩቲዩብ ቻናልን ለጓደኞቻችሁ ለባልንጀሮቻችሁ ሼር እያደረጋችሁ ሰብስክራይብ እንዲያደርጉ አግዙኝ። እንግዲህ አሁን ጥቂት ሰብስክራይበሮች ናቸው እንግዲህ ትናንት 4 ሰብስክራይበር እንደነበረኝ ነው የማውቀው ዛሬ ስንት ይግባ አላውቅም። ብቻ በእንደዚህ አይነት ሁኔታ ነው የምንቀጥለው ለጊዜው ማለት ነው። ወደፊት ግን በባለፉት ቪዲዮዎችም ቃል እንደገባሁላችሁ በጣም አስደማሚ የሆኑ ነገሮችን እየሰራሁ እንደማሳያችሁ በጣም እርግጠኛ ነኝ። ለዛሬ ግን በዚህ ይብቃኝ። መልካም አዳር ሰላም ሁኑ።